ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ይህ የኦኤምን ዜና ነው አሁን ወደ እናንተ እናደርሳለን ነው ሰልማሱ ነኝ ስለ ሌሎች ብሔረሰቦች ጉዳት ዝምታን እየመረጡ ለሚፈልጉ አጀንዳ ብቻ መርጦ መዘገብ የጋዜጠኝነትን ሙያ ስነ ምግባር የሚቃረን ነው አሉ የሚዲያና ኮሙኒኬሽን ባለሙያዎች ለኦኤምን አስተያየታቸውን የሰጡት የሚዲያና ኮሙኒኬሽን ባለሙያዎች አቶ ነዚፍ ጀማልና አቶ ነጻነት ኃይሉ ለአንዱ የወገኑ ሌላውን መኮንን ሌላ ድምጽ በሚፈልግበት ጊዜ ዝምታን መርጦ በፈለጉት አጀንዳ ላይ ብቻ አትኩሮ ቅራኔን የሚፈጥር አዘጋገብ መከተል ሙያዊነት የጎደለ ነው ብለዋል። ጫልቱ ተፎ ተጨማሪ አላት። ስሜ ነዚፍ ጀማል ባላለው ነባር ጋዜጠኛ ነኝ። አመሰግናለሁ። እስቲ እንግዲህ እንደሚታወቀው ባሳለፍነው ሳምንት በተለይም በኦሮሚያ ክልል በተከሰተው ክስተት ጋር ተያይዞ በሀገራችን ያሉ የመንግስትም ይሁኑ የግል የሚዲያ ተቋማት የተለያዩ ዘገባዎችን ወይም ደግሞ መረጃዎችን ከህብረተሰቡ ዘንድ ያደረሱ ይገኛሉና እስቲ አንተ እንደ አንድ የሚዲያ ባለሙያ ከዚህ ቀደም በሀገሪቱ የተለያዩ ጊዜያቶች ክስተቶች ይከሰታሉና እነዚህ የሚዲያ ተቋማት ከመዘገብ ይልቅ ወይም ደግሞ ለህብረተሰቡ መረጃን ከመስጠት ይልቅ ዝም ብለው ነበር። አሁን ላይ ደግሞ የተፈጠረውን ክስተት በመጠቀም የተለያዩ መረጃዎችን ከህብረተሰቡ ዘንድ ያደረሱን ያሉትና እንደ አንድ የሚዲያ ባለሙያ ይህ መሆን አለበት እንዴት ታይዋለህ አንተ? በጣም አመሰግናለሁ። እንግዲህ ሚዲያ ሲባል የሚጠበቀው ሚዲያ የሚሰራው በፕሪንሲፕሉ በመሪ ደረጃ ሚዲያ ለህዝብ ነው፣ ለእውነትን ለማግኘት ነው የሚሰራው። ተጠያቂ የሚሆነው ደግሞ ለህዝብ ነው የሚል ፕሪንሲፕል ነው እና ማንኛውም ጋዜጠኛ ከየትኛውም ዘር ይሁን ከየትኛውም ሀገር ይሁን አንድን እውነት የራሱን ስሜት እዛው ይዞ ከስሜቱ ውጪ የሆነ እውነታን ለዓለም ለህዝብ ለማቅረብ ነው ኃላፊነት የሚወስደው። ትምህርቱም እንደዛ ነው። ከዚህ አንጻር የሀገራችንን ሚዲያ ስናይ ጎራ የለዩ ናቸው። እኩል እያገለገሉ ነው ብዬ አላስብም። የትኛውም ክልል ላይ በጣም የተረጋጋ ነው፣ በጣም ችግር የለም የምትዩ አንጻራዊ ሰላም ካልሆነ በስተቀር ብዙ ቦታ ችግር አለ። ሚዲያዎቻችንን ስናይ ግን ያንዱን ችግር የማጉላትና የሌሎችን ችግር ዝም የማለት ንቆ ማለፍ፣ እየሰሙ እንዳልሰማ ማድረግ። ይሄንን ስመዝን እኔ ለምሳሌ ቡራዩ ላይ የተፈጠረው ችግር የሰው ህይወት ጠፍቷል፣ ንብረት ጠፍቷል፣ በጣም ያሳዝናልና ግን ሁሉንም ሳይድ አይደለም ለህዝብ ሲያቀርቡ የነበሩት አንድን ብቻ አቅጣጫ ነበር ለህዝብ ሲያቀርቡ የነበሩት ሚዲያዎቻችን እንዳሉ። አሁንም በተፈጠረው ኦሮሚያ ውስጥ በተፈጠረው ነገር ስታዩ ሚዲያውን እኔም እየታዘብኩኝ ነው። እንደዚህ አይነቱን ክልል ዘመቻ በሚመስል መልኩ ሁሉም ሚዲያዎች መዝመታቸው እውነት ኢትዮጵያውያን ነን ወይ? ኢትዮጵያዊ አንድነት ዘረኝነት እያለ የሚል የፈልፈው ሚዲያ እውነት ኢትዮጵያዊነት ምን እንደሆነ ያውቃል ወይ? ኢትዮጵያዊነት ማለት ሁሉንም በኩል አይን ማየት። አማራ ክልል ችግር ሲኖር በቅማንትና በዛ አካባቢ ካሉ የክልሉ ጋር ግጭት ሲኖር ያንንም ኢኳሊ የማቅረብ ኃላፊነት ነው ሚዲያው የሚጠብቀው። በቤኒሻንጉል አካባቢ ችግር ሲኖር በአማራ ክልልና በቤኒሻንጉል አካባቢ ችግሮች ነበሩ። የሰው ህይወት በጣም ብዙ ጠፍቷል፣ ህጻናት ሞተዋል፣ እናቶች ሞተዋል፣ የሰው ህይወት ጠፍቷል፣ ሰው ተፈናቅሏል። ያንን እጠብቅ ነበር እኔ ከሜንስትሪም ሚዲያዎቻችን በተለይ የመንግስት የሆኑ ሚዲያዎች ትልቅ ኃላፊነት አለባቸው ሁሉንም እኩል ሰርቭ የማድረግ። ስሜ ነጻነት ኃይሉ ይባላል። የሚዲያና ኮሙኒኬሽን አማካሪ ነው። በተለይ ግጭት ሲፈጠር ሚዲያ በጣም በከፍተኛ ጥንቃቄ ነው መዘገብ ያለበት። ቢቻል ግጭቶችን ማስወገድና ማርገብ የሚዲያ ሚና ነው መሆን ያለበት። አንዱ የጆርናሊዝም አንዱ ፕሪንሲፕል ምንድነው? በተቻለ መጠን ጉዳትን መቀነስ ነው። ስለዚህ ዘገባዎቻችን በመንሰራቸው ዘገባዎች ህዝቦች ይታረቃሉ ወይስ ይጋጫሉ፣ ግጭቱ ይሳፋል ወይስ ይረግባል የሚለው ነገር በጣም በከፍተኛ ጥንቃቄ ነው መታየት ያለበት። የሚዲያ ለምሳሌ የፐብሊክ ሚዲያ ወይም የህዝብ ሚዲያ የምንላቸው መንግስት ነው የሚቆጣጠረው። በሀገራችን በብሔራዊ ደረጃ የሚሰሩ የህዝብ ሚዲያዎች አሉ፣ በክልል ደረጃም የሚሰሩ አሉ። እነዚህ በዋናነት ማገልገል ያለባቸው ሁሉንም ህዝቦች በእኩልነት ነው ከምን አንጻር ማለት ነው። ስለዚህ ይሄ ወግንና ማንንም አይጠቅምም፣ እነሱ የሚወግኑለትንም ህዝብ አይጠቅምም ወይም ከጉዳት አይከላከላቸውም።
ሰሞኑን የተከሰተውን ሁኔታን ተጠቅመው በህዝቦች መካከል ግጭት ለመፍጠር የተንቀሳቀሱ አካላት የከሰረ ፖለቲካ አጀንዳ ያላቸው ኃይሎች ናቸው አሉ የማህበራዊ ሚዲያ አክቲቪስቶች። ከኦኤምን ጋር የስልክ ቆይታ ያደረጉ እነዚህ የማህበራዊ ሚዲያ አክቲቪስቶች እነዚህ አካላት በሰላማዊ መንገድ የተደረገውን ሰልፍ ወደ ሁከትና ብጥብጥ ለመቀየር ክልሉን የብጥብጥ ማዕከል ለማድረግ ቀድሞውኑ ሲንቀሳቀሱ ነበር ነው ያሉት። የወጠኑት ውጥን በመክሸፉ አሁን በተለያዩ ሚዲያና ማህበራዊ ሚዲያ የጥላቻ ፕሮፓጋንዳ በኦሮሞ ህዝብ ላይ በመንዛት ላይ ይገኛሉ ብለዋል። ዝርዝሩን ሪያድ ፌራ አዘጋጅታለች። በኦሮሚያ ውስጥ የተለያዩ አካባቢዎች ሰሞኑን በተደረጉ ሰላማዊ ሰልፎች ምክንያት የራሳቸውን ፖለቲካዊ አጀንዳ የሚያራምዱ ቡድኖች በክልሉ የሚኖሩ ብሔር ብሔረሰቦችን ከኦሮሞ ህዝብ ጋር የማጋጨት ሰፊ ስራ እየሰሩ ይገኛሉ ሲሉ የማህበራዊ ሚዲያ አክቲቪስቶች ተናገሩ። አክቲቪስቶቹ ከኦኤምኤን ጋር በስልክ ባደረጉት ቆይታ በሐሳብ ማሸነፍ የማይችሉ ቡድኖች በህብረተሰቡ መካከል ግጭቶችን በመፍጠር የራሳቸውን ትርፍ ማግኘት ይፈልጋሉ ነው ያሉት። በፊንፊኔ ዩኒቨርሲቲ የስነ ጽሑፍና የቋንቋ መምህር የሆኑት አቶ ቁልቁሉ ኢጆ እነዚህ ቡድኖች አሸናፊ አጀንዳ የሌላቸውና በሐሳብ ማሸነፍ የማይችሉ ናቸው ብለዋል። ምክንያቱ ምንድነው ስንል አንድ እውነታ ከእጃቸው ተማጦ አልቋል። እውነታ የላቸውም። እነዚህ ቡድኖች አሁን ተማጦ አጀንዳ ከእጃቸው አልቋል። በሁሉም በኩል ተነክቶባቸዋል። በሀሳብ ተከራክሮ ማሸነፍ ስለማይችሉ ምክንያት ስለሌላቸው ምንድነው ኦሮሞ ሌላውን ብሔር እንደጎዳ የኦርቶዶክስ ሃይማኖትን እንዳቃጠለ አስመስሎ መጮው ነው። ህብረ ብሔራዊ ፌዴራሊዝሙን በማፍረስና የራሳቸውን ያለፈ ስርዓት የመገንባት እቅድ አላቸው ያሉት ደግሞ ኢንጂነር አየለ ደጋጋ ናቸው። በብሔር ብሔረሰቦች የተመሰረተ ህብረ ብሔራዊ ፌዴራሊዝም ለማንቋሻሽና ሌላ አህዳዊ መሰል ስርዓቶች እየመዘርጋት መንገድ ፍርጃ እያደረጉ ያሉ በህዝቦች መካከል የፕሮፓጋንዳ ስራን በሰፊው የሚሰሩ ቡድኖች ሴራ መሆኑን የገለጹት ኢንጂነር ደረጀ ቤጊ ሰብአዊነት ብሔር ብሔረሰቦችን ማጋጨት አይደለም ብለዋል። ኦሮሞ ላይ ያለባቸው ፕሮፓጋንዳ ስራ የሚሰሩ ሰዎች ነው። ይህ ሰብአዊነት አይደለም። በቃ ከኦሮሞ ጥላቻ የተነሳ ኦሮሞ ጠሎች የሚያደርጉት ፕሮፓጋንዳ ስለሆነ የኦሮሞ ህዝብ ይህንን ጠቅቆ ያውቃል። ሰብአዊነት ተብሎ ብዙ የተጨባባቸው 3 ቦታዎች አሉ። አንደኛ የጊዶ፣ ሁለተኛ የቡራዩና ሶስተኛ አሁን በዱላና ሮቢ የሚባሉ ናቸው። በኦሮሞና በሌሎች ብሔር ብሔረሰቦች ላይ የሚደርሰውን ጭቆና እነዚህ ኃይሎች ይፋ እንዲወጣ አይፈልጉም ያሉት አስተያየት ሰጪዎቹ የተወሰኑ አካላትን ብቻ የሚወክሉ ናቸውም ብለዋል። ከምንም በላይ ብዙ ጉዳት የተስተናገደበት ብዙ ቦት የተስተናገደባቸው ቦታዎችን ግን ዞር ብሎ አለማየታቸው ግን ምን ያህል ዘረኞች እንደሆኑ የሚያስረዳ ነው። ለምሳሌ ቤንሻንጉል የጉሙዝን ፍጭት ጉሙዝ ላይ የደረሰውን ማስክራም ማለት ነው የዘር ፍጭት አንድም ቀን አልዘገቡም። ለዛ ብሎ አንድም ቀን አላወሩም። በእነሱ መለኪያ የጉሙዝ ህዝብ ሰው አይደለም። በእነሱ መለኪያ የወሎ ኦሮሞ ህዝብ ሰው አይደለም። በእነሱ መለኪያ ኦሮሞዎች ከሶማሌ ሲፈናቀሉ ሰው አይደሉም ማለት ነው። የቅማንት ህዝብ ንብረቱ ያፈራው ያረሰው ንብረትና ቤቱ አንድ ላይ ሲቃጠል አንድ ቀን ትንፍሽ ብሎ የማያውቁ እነኚህ ሰዎች ዛሬ ወጥቶ እኛ ሰብአዊነት ይሰማናል ምናምን ብሎ በጣም ይገርም ነገር ነውና የኦሮሞ ህዝብ ተጎዳ የሚል አንድ ከነሱ ወጥቶ አውቅ ኦሮሞ ህዝብ ሲጎዳ መብቱ ሲከፋ ተጎዳ የኦሮሞ ህዝብ የሚል ነገር የለም። ስለዚህ ምንድነው ዓላማቸው? አሁን ሃይማኖት በማጋጫት ኦሮሞን መከፋፈልና ሌላው ህዝብም ኦሮሞን በጥርጣሬ እንዲያይ ለማድረግ ነው ዓላማቸው። ራሳቸው ባደራጁት ሰዎች ችግሮች እየተፈጠሩ ይገኛሉም ነው ያሉት። ከስር መሰረቱ ራሳቸው እያጋጩ እንደሆነ ላይ መረጃዎች ይወጣሉ። ምን ክስተታዎች ተደርጎ እንደነበር ሁላችንም የምንመለከተውና ስንታዘብ የነበረው ነው። እውነተኛ የኦሮሞ ህዝብ ማን እንደሆነ በኦሮሚያ ውስጥ የሚኖረው ህዝብ ያውቃል። እነሱ እነኚህ ሰዎች ግን ምንድነው ብሔርን ከብሔር ሲጋጭ እየጮሁ ሰብአዊነት የሚሰማቸው መስሎ ለመታየት የሚሞክሩ
ኦሮሞን እንደ ሌላ ፍጡር አድርጎ ለማሳየት የሚሞክሩ ኦሮሚያን ደግሞ የጀሃነም እሳት አድርጎ ማሳየት የሚፈልጉ ሰዎች ናቸው። በተለመደው መልኩ ህዝቡ በመከባበርና በመቻቻል አብሮነቱን ሊያሳይ ይገባል። ህዝቡ ከአጥፊዎች የሚሰጠውን አጀንዳ ወደ ጎን በመተው ራሱን መጠበቅ አለበትም ብለዋል። አንድነቱን ጠብቆ በሰላም አብሮ እንዲኖር ነው መጥሮ የሚለው ይህንን ነው። ከየትኛውም ክልል በላይ ከየትኛውም ቦታ በላይ የኦሮሞ ህዝብ ሌሎችም ብሔሮች አጥፎ እንደሚኖር የሚታወቅ ነው። ኦሮሞ ማንንም አይጠላም። ከየትኛው ህዝብ ጋር ጥላቻም የለውም። ደግሞ ለዘመናት እኮ አብሮ ሲኖር ነበር። መንግስት በተለያዩ ሚዲያዎችና በፖለቲከኞች ጭምር በኦሮሞ ህዝብ ላይ የሚደርሰውን የስም ማጥፋት ዘመቻ እልባት እንዲሰጠውም ጠይቀዋል። የውጭ ዜና ከፍተኛ የእሳት አደጋ ደቡባዊ የብራዚል ግዛት ላይ ተቀጣጥሎ የተስፋፋ ነው ተባለም። አካባቢው ከፍተኛ የብዝሃ ህይወት መገኛ በመሆኑ የቱሪዝም መስህብ ሆኖ እያገለገለ የሚገኝ ነበር። የዚህ አይነት የከፋ እሳት አደጋ በአካባቢው ተከስቶ አያውቅም ተብሏል። ባለፉት 7 ቀናት ብቻ 500,000 ሄክታር መሬት የሚሸፍን በቃጥሎ ወድሟል። ባለፈው በአማዞን ደን ላይ በደረሰው የእሳት አደጋና ፓንታናል ግዛት ላይ አሁን እየደረሰ ባለው የእሳት አደጋ የብራዚል ፕሬዝዳንት ጄር ቦልሶናሮ ወቀሳን እያስተናገዱ ይገኛሉ። ዘገባው የአልጀዚራ ነው። ተመልካቾች ዜናዎቻችን የእስካሁኖቹ ነበሩ። እናመሰግናለን።